ድረስ የልጄ ልብ ላሸፈትከው ለልጄ ባለቤት ይህ አጭር መልእክት መጨረሻ እስትንፋሴ ንሰጥ ያደራ ቃሌ ነው። ልጄ ልጅነት ይዟት እኔን እንዳስከፋችኝ ታውቃለህ። የእናት አንጀት ደግሞ አይጨክንም። እሷ የሚጨክን አንጀት የለኝም። ከልቤ ይቅር ካልኳት ቆይቻለሁ። አንተም ከልብህ እኔን ይቅር በለኝ። ምንም ተገና ወጣት ብትሆንም ዛሬ ትልቅ አደራ ልሰጥህ ነው። አደራዬን ተቀበል። ልጄ እዚህ ምድር ላይ ፈጣሪዋ ቀጥላ የምትደገፈው በአንተ ነው። ስለዚህ በዚህ ወቅት ከማንኛውም ጊዜ በላይ እናት ፍቅር አባት ጥላ ወንድም መከታ እንክብካቤ ያስፈልጋት። ለዚህ አሌክስዬ ልጄ ለዴዚ እናትም ሆነ ናፍቆት ስትሰበር በደረትህ አቅፋ አጽናናት። አባትም ሆነ እዚህ ጨካኝ ዓለም ቀፋ ጋሻ ሆነ አስጠጋ። ወንድምም ሆነ ምንም እንዳይደፍራት በኩራት ቆመ ተሟገትላት። ባልም ሆነ በንጹህና በማይለወጥ ፍቅር ከመጨረሻው ውደዳት። እኔን በድንገት ማጣቷ ፈጽሞ እንዳይሰብርብኝ አንተ ሙልነት ወደሏን ሙላላት። አደራህን እንዳትሰለቻት። ልጄ ገና ህፃን ናት። አስተሳሰቧ በውሳኔዎቿ ላይ ልጅነት ሊታይባት ይችላል። አሁን በዚህ ወቅት ደግሞ ሰጡር በመሆኗ ስሜቷ ይበልጥ ተለዋዋጭ ይሆናል። ላሉ ልታለቅስ፣ ልታኮርፍ፣ ልትነጫነጭ ትችላለችና በትዕግስት ረማት እንጂ አትሰልቻት። ክብሯን ጠብቀህ በፍቅር ይዘህ የልጅ ልጄ በሰላም አሳድጋችሁ በዓለም ፊት እንድታኮሩ ልጄን በአደራ ሰጥቻለሁ። አደራ መሸሸጊያና ምሽጎ ናት። ዓለም በጨካኞች የተሞላ ነው። ሰዎች የሰዎችን ጉድፍና ስተት እያደኑ ድንጋይ ለመወርወር አይናቸውን አያሹምና አንተ የምን ጊዜውን ጋሻዋ ሁንላት። አደራ ነገሮች ሁሌ አልጋ ባልጋ ላይ ሆኑ ይችላሉ። ፍቅርህ እንኳን ቢቀንስ ይህኔ እናቷን አደራ እንኳን አስበህ ጠብቃት፣ እንከባከባት፣ ትለያት። ምርቃቴና ፍቅሬ ጊዜ ከእናንተ ጋር ይሁን። ልጄን አደራ ሰጥቻለሁ። እዚህ የኔ ውብ እኔ እናትሽ ሙሉ በሙሉ ይቅር ብዬሻለሁ። እኔ ትንሿ እናት ልትሆኝልኝ ነው። ልጅነት ካባሽን አውልቀሽ እናትነት ክብርሽን ለመልበስ ተዘጋጅ። መቤቴ የጭንቅ አማላጇ እናት ትሁንሽ። በምጥሽ ጊዜ ቆምልሽ፣ በዘርፋፋ ቀሚሷ ተሸፍንሽ። በልጅሽ ሁሌ ተደሰች የኔ ትንሽ የዋውብ ደራ። ልጅነት የለም እሺ። አንቺ ነገ ለልጅሽ መጠጊያና ጋሻ ነሽ። ስለዚህ የኔን ሞትና የሰዎችን ነቀፋ በትዕግስት ተቋቁመሽ ብርታት ቁሚልኝ። አምላክ ይጠብቅሽ። ምርቃቴ ሁል ጊዜ ካንቺ ጋር ነው። ደግሞ በሶሻል ሚዲያ ላይ ለሚወቅሷት ሰዎች ይህን መልእክቴን አድርስልኝ። እናንተ ዛሬ በልጄ መከራ ላይ የምትሳለቁ ቀድሞ ስተቷን እያነሳችሁ ቁስሏ ላይ እንጨት የምትሰዱ እኔ እናቷ እኮ ይቅር ካልኳት ቆየሁ ስለኔ ተቆረቆራችሁ መስላችሁ ልታጠፏት ልትሰብሯት የምትሞክሩት በምን መብታችሁ ነው? ይህንን አሳፋሪ ድርጊታችሁን አቁሙ። ድጋሚ አትግደሉኝ። እኔን እናቷን አታ በተጎዳችሁ ላይ ሌላ ጉዳት አትጨምሩባት። ልጄ እኮ ልጅ ናት። እችሉ እናት ሆኗት፣ እህት ሆኗት፣ ወንድም አባት ሆኗት። ተንከባከቡልኝ። እሷ ደስታ ነፍሴን ታሳርፋታለች። ልጄን አደራ ሰጥቻችኋለሁ። ዴዚዬና አሌክሴ መርቃችሁ ትዳራችሁ ፈጣሪ በበረከት ይሙላ። ፍቅር በሰላም ኑሩልኝ። ቤታችሁ በልጆች ይባረክ። ክፉ አይንካችሁ። ፍቅራችሁ የሶሻል ሚዲያ ዓለምና የሰው ምላስ እንዳያፈርሰው አምላክ ከክፉ ሁሉ ነገር ይጠብቃችሁ። ታችሁን ይባርከው። ይቅር ብያችኋል። በደስታ ኖሩልኝ ተወዳጆች። ይህንን የዴዚን እናት መልእክት በምናቤ ያስቀመጥኩት አይደለም። እኔም እናት ነኝ። አንድ ልጅ ናት ያለችኝ። ዴዚ እናትም የመጨረሻ ቃል የምትይው ነገር ካለ ብትባል እንኳን የምትለው ነገር ይሄ ብቻ ይመስለኛል። አሌክስም የእናቷን አደራ ተቀብሎ ከመጨረሻው አደራውን እንዲወጣ ብዬ ነው። የእናት ሞት ለማንም ይቆረቆራል፣ ጸጸት ይሰብራል። ከሀዘኗ በላይ እናንተም አትጨመሩባት፣ አትስበሯት። እግዚአብሔር በቃ ተው በእናታችሁ። ጠንካራ እንድትሆን ከጎኗ መሆናችን እንግለጽላት። እግዚአብሔር ያበርታሽ። አንተም ጠንካራ ሆነ እሷ በሰላም የሚያርፈው የልጇ ደስታ ነውና ዘሯን ለመወጣት ያብቃ።